ሰላም ጀለሶቼ እንዴት ናችሁ? ሰላም ነው? ዛሬ ትንሽ ጥያቄ ከጂጂ ኪያ ጋር አለን። እስከ መጨረሻ ከኛ ጋር ሁኑ። ዌልካም ብያለሁ ጂጂዬ። እስቲ አንዴ ወደዚህ ዞሪ። አረ ጂጂዬ ዙሪ እንጂ ወደዚህ እንዴ! አቤት አረ ጂጂዬ ይሄማ ይደብራል። ሸፍኝ እንጂ እንዴ! እስኩበት ፎቶ እኮ ለቀቄላችኋለሁ። አያምርም እንዴ? እሱ ሳምረኝ በቃሽ ካልሽ ይሁንልሽ። እሺ ጂጂዬ አሁን ወደ ጥያቄ ልግባ እና አሁን ለምሳሌ አንቺ ሚዲያ ላይ የሚያውቁሽ ሴቶች ብዙ ናቸውና ባንቺ ለሚቀኑት እና አንቺን ለሚጠሉሽ ሴቶች እስቲ አንቺ ምን ትያለሽ? ይውጣላችሁ እስቲ ሁሉ ነገር ወጥት ይበላል። እስቲ ሴቶች ይውጣላቸው ብላለች። ሰምታችኋል አይደል? ኦኬ አሁን እስቲ አንዴ ጂጂ አንዴ ጠብቂኝና ወደ ዮኒ አልፋለሁ። እስቲ ዮኒ ጂጂ እንዲህ ሚዲያ ላይ ወጣ እንደፈለገ ዘንጣ ምናምን የምትጨፍረው ምስጢሩ ምንድን ነው? ወይ ሀብታም አግብታለች ወይ ሀብታም ናት ራሷ። የታወቀ ነው። እንዴ ምስጢሩ እንደዛ ነው ማለት ነው? አመሰግናለሁ ዮኒዬ። እስቲ ፕሬዝዳንት ማሉ ይሄ ነገር ዮኒ ያለው ነገር እውነት ነው? እስቲ ወይ እንዴ ምን ነው ማሚ ምን ነው ዮኒ ያለው ውሸት ነው ማለት ነው? ሮንግ ስትሪት የውሸት ታሪክ እንዴ ይቅርታ ፕሬዝዳንት ማሚ ይቅርታ እጄን ስታነሳ ልትመታኝ ነው ያመስሎኝ ነው። ይቅርታሽ በጣም አመሰግናለሁ። እስቲ አንዴ ደግሞ ጠብቁኝ ወደ ጂጂ ልመለስ። እስቲ ጂጂዬ ጥሬን አክብረሽ እዚህ ስለመጣሽ ከልቤ አመሰግናለሁ እና በጣም ነው የምወድሽ በጣም ነው የማከብርሽ እና እስቲ አንቺስ የምትይው ነገር አለ? እኔ ሙድድ ለማረገ